በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘላለም ሥላሴ። የተከበራችሁ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ምእመናን፣ ምእመናት ሁላችሁም የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ወላዲተ አምላክ ወዳጆች በእግዚአብሔር ስም እንደምን አላችሁ? እንደምን ዋላችሁ? እንደምን ከረማችሁ? ያሰባሰበን ያገናኘን በስሙ የባረከን የቀደሰን ያከበረን አምላካችን ይክበር ይመስገን። እሺ አባታችን ስለተገናኘን ደስ ብሎኛል። ስሞትንና የሥራ ድርሻዎትን ለተመልካች ያሳውቁ። ስሜ ንውረድ አባ እዝራ ኃይሉ እባላለሁ። የምናስተዳድርበት ቦታ መንበረ ስብሐት ቅድስት ልደታ ለማርያም እና ቅዱስ ዑራኤል ቤተክርስቲያን በሰሚት አካባቢ ፍርድ ቤት አካባቢ የሚገኝ ቤተክርስቲያን ነው። እዛ የዛ ቦታ የዛ ቤተክርስቲያን አስተዳዳሪ ነኝ። አባታችን ይህ ቤተክርስቲያን መቼ ተመሰረተች? ይህ ቤተክርስቲያን የተመሰረተው በ2010 ነው። አሁን ያው 6 ዓመት አስቆጥሮ ወደ 7ኛው እያስቆጠረ ነው። 7 ዓመት አድርገዋል ከተጀመረ አገልግሎት ከጀመረ ስራ አገልግሎት ከማከናወን ከጀመረ 7 ዓመት ሆኖታል ማለት ነው። ጥሩ። አሁን ምን ደረጃ ላይ ትገኛለች? ጥሩ ነው። አሁን ያለው ያው እንግዲህ እንደተጀመረ 7 ዓመት ያስቆጠረ ነው በትክክል ግን እንደ አጀማመሩና እንደ አካባቢው እንደምናየው ግን ብዙ ስራ ተሰርቶበታል ማለት አይቻልም። አምልኮቱ የሚፈጸምበት ቤተክርስቲያኑ አለ፣ አውደ ምሕረቱም ያው አለ። ነገር ግን እስካሁን ድረስ እየተሰራ ያለው ያው የዚህ ቤተክርስቲያኑ ሁኔታ ብቻ እሱን ማጠናከር እንጂ ሌላው አስፈላጊ የሚባል ስራ ግን በቀኝም በግራም የምታያቸው በሮች አሉ፣ የተጀመሩ በሮች አሉ። 2 በሮች የዚህ ቤተክርስቲያን በሩ 4 ነው። ነገር ግን ያው 2ቱ ተጀምረዋል፣ 2 ደግሞ ገና ይቀርበታል ማለት ነው። ሌላው ደግሞ ትንሽ የቦታ ጥበት ስላለው የማስፋፊያም ያው ትንሽ ሙከራ ነገር አለ እስካሁን ድረስ ባለው ማለት ነው። እሺ አሁን ባለው ሁኔታ ላይ ምንድን ነው የሚፈለገው ነገር ለመሰረተ ልማት እቅዳችሁ አሁን ለወደፊት የሚያስፈልገው ያው ሰበካ ጉባኤ ልማት ኮሚቴ የደብሩ ሰበካ ጉባኤውም ልማት ኮሚቴውም የጽሕፈት ቤቱ ሰራተኞችም አጠቃላይ ማህበረ ካህናቱም በጋራ በመሆን ያው የተያዘው መርሃ ግብር አለ፣ የተያዘው እቅድ አለ። እንግዲህ አንደኛ ቁጥር የቦታ ማስፋፊያ ነው ብያለሁ። የቦታ ማስፋፊያ በጣም ጠባብ ስለሆነ ቦታ እንትኑ ቤተክርስቲያኑ አውደ ምሕረቱ የቤተክርስቲያኑ ማምለኪያ ብቻ የቆመበት እንጂ አውደ ምሕረት የለውም፣ ጠባብ ነው። ግን በቀኝም በግራም ቦታዎች አሉ እና እሱ የማስፋፋት ስራ ታቅደዋል፣ ተይዘዋል። በዛም እንግዲህ ጸጋው በበዛላቸው አባቶች እዚህ እየመጡ ጸበል እንዳለ ይናገራሉ። ብሎም ደግሞ እንደገና በባለሙያዎች በዘመኑ ባለሙያዎች ደግሞ አስጠንተን ቦታ ጸበል የተባለው ከርሰ ምድር ውሃ እንዳለው ይህም አስጠንተናልና ስለዚህ የቦታ ማስፋፊያ ስራ እንዲሰራ ቀጥሎም ደግሞ ይሄ የከርሰ ምድር ውሃም እንዲወጣ፣ ሶስተኛ ደግሞ አጠገቡ ወንዝ አለ። ያ ወንዝ ደግሞ በቀኝም በግራም የሚመጡ ምእመናን የሚሻገሩበት ከፍተኛ የሆነ ድልድይ ያስፈልጋል። ወንዙ ሰፊ ስለሆነ ማለት ነው። ሰፊ ስለሆነ አሁን ወንዙ ድልድይ ለመስራት ወደ 4 ሚሊዮን አካባቢ ይደርሳል ራሱ ድልድይ ለመስራት ማለት ነው። ሶስተኛ አካባቢው ዙሪያ መለስ በአጥር ማጠር፣ አራተኛ ማለት ነው። አራተኛው እነዚህ
ሰበካ ጉባኤው ልማት ኮሚቴም በሚገባ እነዚህን ለመስራት አቅዶ ስራዬ ብሎ አውጥቶ አውርዶ ይዘዋል። አንደኛ የመሬት ማስፋፊያ ነው፣ የቦታ ማስፋፊያ ነው። ሁለተኛ ደግሞ የከርሰ ምድር ውሃ ማስወጣት ነው። ሶስተኛ ድልድይ ነው። የመጨረሻ ደግሞ አጥሩ ዙሪያ መለስ በአጥር ማስከበር ነው። ብዙ ንዋየ ቅድሳት አለ፣ ብዙ ንብረት አለ። አጥር የሌለው ቤተክርስቲያን ደግሞ ቤተክርስቲያን ሊባል አይቻልም። ያለፈ ያገደመ ሁሉ ለጥበቃም አስቸጋሪ ነው የሚሆነው፣ ወንጀል ማስፈጸሚያ ነው የሚሆነውና ስለዚህ ይሄ ፕሮግራም ተይዟል። አሁን ይሄንን ስራ መስራት እንዲቻል ማልማት እንዲቻል ቦታውንም በሚገባ መስራት እንዲቻል ማስከበርም እንዲቻል ለዚህ ብሎ ሰበካ ጉባኤው ልማት ኮሚቴ በጋራ ሆኖ የገቢ ማሰባሰቢያ ቀን ይዟል። ይህንንም ለሰኔ 22 ቀን ከ6 ሰዓት የማይቀርበት ሰፋ ያለ መርሃ ግብር ተይዟል። ገቢ ማሰባሰቢያ ምእመናን ተገኝተው ቦታውንም አይተው እናንተም በዚህ በሚተላለፈው በሚዲያ በሚተላለፈው ሁሉ አይተውም ይሁን በአካል መጥተው አረጋግጠውም ይሁን በዛን ሰዓት ምእመናን የእመቤታችን ወዳጆች የሆኑ ሁሉ በዛ ቦታ በዛን ሰዓት ተገኝተው በሚገባ የሚሰጠው የተዘጋጀው ፍርድ ቤት አካባቢ የሚገኘው ዲወራ ትምህርት ቤት የሚባል ትምህርት ቤት አለ። እዛ ጀርባ ነው ጽጌና ሽሮ ሆቴል ይላል። እዛ ነው የተያዘው። እዛ ያው ተይዟል መርሃ ግብሩ ወይም ሆቴሉ እዛ ነው የተያዘው። አካባቢ ነው፣ ለዚህ ቦታ ቅርብ አይደለም፣ ሩቅ አይደለም። የአካባቢ ምእመናን እዛ ተገኝተው ሆቴሉ ተገኝተው የሚጠበቅባቸው ነገር እንዲሰሩ ይህም የተፈለገ ምንድነው የአካባቢው ምእመናን ያው ክረምት ሊሆን ስለሚችል በዛን ሰዓት ዝናብ ሊዘንብ ስለሚችል በአካባቢው ለትራንስፖርትም ወጪ የማይጠይቅ ታላላቆች እናቶችና አባቶችን ተገኝተው የሚጠበቅባቸውን ነገር ማድረግ እንዲችሉ አስበ ነው ሰበካ ጉባኤም እዚህ በአካባቢያችን ያሉ ሆቴሎች ጠይቆ እዚህ እንዲሆን ያደረገ መነሻው ይሄ ነው ማለት ነው። ጽጌና ሽሮ ሆቴል ይላል ሆቴሉ። በእለቱ የሚገኙ እንግዲህ እንደተያዘው መርሃ ግብሩ እንደተያዘው የማስተማር ችሎታ ያላቸው ጸጋው ያላቸው የማስተማር የመዘመር ጸጋው ያላቸው ታዋቂ የሆኑ ሰዎች ይገኛሉ በእለቱ። እነዚህ ይገኛሉ፣ ብዙ ታዋቂ ሰዎች ይገኛሉ ብለን ነው እኛ ያዝነው መርሃ ግብሩ የተዘጋጀው። በሚገባ በስነ ስርዓት ያው ህዝቡን በአውደ ምሕረት እየተነገረ ነው። ይሄ ደግሞ በዚህ ሚዲያ ያዩ ምእመናን ደግሞ ሁሉም እንግዲህ አንደኛው ቦታው የ7 ዓመት ወይም ደግሞ የአጭር ጊዜም እንደመሆኑ ብዙ አልታወቀም። አሁን እያወቀ እንደገና እያወቀ የሚመጣ ሰው ደግሞ በጣም ቦታው ጠባብ ስለሆነ ምእመናን ከእመቤታችን ያላቸውን ፍቅር ለመግለጽ ይመጣሉ። ልደታ ቤተክርስቲያን ናት። ልደታ ደግሞ በዚህ አካባቢ የሌለ እንደመሆኑ ይመጣል። ሲመጣ ደግሞ የምናየው ያው አውደ ምሕረቱ ጠባብ እንደመሆኑ በጣም ይቸገራል። አገልግሎት ይፈልጋል፣ መገልገል ይፈልጋል፣ መምጣት ይፈልጋልና ስለዚህ ይህንን ሁሉ ማስወገድ እንዲቻል ይሄ ፕሮግራም ተዘጋጅቷል። ስለዚህ ጌታችን ኢየሱስ ክርስቶስ የተናገረው ነገር አለ። እስመ ሀበሃ አለው ክልኤቱ ወሰለስቱ ጉባኤአን በስሜ ይሄሉ ማእከሌሆሙ አነ ብለዋል። 2ም 3ም ብለዋል። የማቴዎስ ወንጌል ምዕራፍ 18 ከቁጥር 20 ላይ የተገለጸው የጌታ ቃል አለ። ማቴዎስ ወንጌል የጻፈልን ቃል ነው ይሄና ስለዚህ ምን ይላል? 2ም 3ም ሆናችሁ በስሜ ሆነው በስሜ በተሰበሰቡበት እኔ ከመካከላቸው እገኛለሁ ብለዋል። እኔ ከመካከላቸው እገኛለሁ። ይሄ ስመ እግዚአብሔር ስሙ መድኃኒት ሕይወት እንደሆኑ ያወቁ የተረዱ የገባቸው ምእመናን ሁሉ ይመጣሉ። አምልኮቱ የሚፈጸምበት፣ ስሙ የሚጠራበት፣ ስርዓቱ የሚከናወንበት፣ ረድኤቱ የሚገለጽበት፣ አምላካዊ ኃይሉ የሚገለጽበት ቦታ ሁሉ እንግዲህ እግዚአብሔር አለ። ስለዚህ ይሄ ደግሞ አምልኮቱ ከተፈጸመበት ጀምሮ ይህ ስርዓት አምልኮ እየተፈጸመበት ስለሆነ ምእመናን እየበዙ ህዝብ በትምህርተ መንፈስ ቅዱስ ትምህርት ህዝብ እየበዙ እየጨመሩ በሄዱ ቁጥር ምን ያስፈልጋል? ህዝቡ የሚገለገልበት የሚያመልክበት ሁሉም ነገር ያው ያስፈልጋል። አውደ ምሕረት ያስፈልጋል። አውደ ምሕረት ከሌለው
ህዝቡ የት ሆኖ ትምህርቱ ሲማር፣ የት ሆኖ ሲያምልክ፣ የት ሆኖ ይሰግዳል፣ የት ሆኖ ይጸልያል? ስለዚህ ይህ ሁሉ ምን ያስፈልጋል? የቦታ ጥበቱን ማስወገድ ያስፈልጋል። ምክንያቱም ቦታ በተቻለ መጠን ቦታ ስላለ ለዚህ ደግሞ ለቦታው ገንዘብ ያስፈልጋል። ለቦታው ለጸበሉም ገንዘብ ያስፈልጋል። ለቦታውም ገንዘብ ያስፈልጋል። ለድልድዩም ገንዘብ ያስፈልጋል። ለአጥሩም ገንዘብ ያስፈልጋል። ይህ ደግሞ የት ያለው ህዝበ ክርስቲያን ሁሉ ቤተክርስቲያን የትም ይሁን ህዝብ አንዲት ናት። ቤተክርስቲያን አንዲት ስለሆነች በቃ ችግር አለ ከተባለ ቤተክርስቲያኗ ድጋፍ ያስፈልጋታል። ቤተክርስቲያኗ እድገት ያስፈልጋታል፣ ለውጥ ያስፈልጋታል፣ ልማት ያስፈልጋታል የሚለው ነገር ሁሉ ሲተላለፍ ህዝቡ ደግሞ ይህንን ሰምቶ እየተነገረ ያለው ለህዝብ ስለሆነ ችግሩ እየተነገረ ያለው ለህዝብ ስለሆነ ስለዚህ ህዝቡ ደግሞ በዚህ መርሃ ግብር እንደዚህ መሰለ ሲዘጋጅ በቦታው ተገኝቶ የሚጠበቅበትን የሚያስፈልገውን ድጋፍ እጅ መዘርጋት ያስፈልጋል ለማለት ነው። ስለዚህ በዚህ ሁኔታ አምላካችን ኢየሱስ ክርስቶስ ቅድም እንደገለጹት ቃሉ እንደተናገረው ቀደም ሲል ሁለቱም ሶስትም ሆነው ሲሰበሰቡበት ነበር። አሁን ግን ከሁለቱም ከሶስትም በላይ ሆነዋል። ህዝቡ ከዛ በላይ ሆነዋል። ከሁለቱም ከሶስትም በላይ የሆነ ሲሄድ ነገ በስቲያ ደግሞ ትውልድ እየጨመረ ትውልድም እየመጣ የቃል እግዚአብሔር ፍላጎቱ እየሰፋ ሲመጣ ምን ያስፈልጋል? ሰንበት ትምህርት ቤት አዳራሽ ያስፈልገዋል። ስብከተ ወንጌል አዳራሽ ያስፈልገዋል። ለዚህ ደግሞ እንደገና በዚህ በአካባቢ ያለው ይሄ ትልቅ ወንዝ በድልድይ ተሰርቶ እንደ ልቡ መጥቶ ያለ ስጋት ያለ ፍርሃት መጥቶ ማምለክ ካልቻለ ሲመጣ ደግሞ ያልተመቻቸ መንገድ ስለሆነ እንግዲህ አንዱ ሰው ይመጣል። ቅዳሴ ካለፈ በኋላ ትምህርቱም ካለፈ በኋላ አገልግሎቱ ሁሉ አምልኮቱ ካለፈ በኋላ ይመጣል። እንግዲህ ሊያገኘው የሚገባ ነገር ማግኘት አልቻለም ማለት ነው። ምን ስለሆነ ትልቁ ወንዝ አለ፣ የቦታ ጥበትም አለ። ይሄ ሁሉ ካልተከናወነ በሚገባ ካልተቀረፈ ይህንን ሁሉ ማግኘት አይችልም ህዝቡ ማለት ነው። ስለዚህ እዛ ተጨማሪ ሁለት በሮችም አሉ። ቅድም ስገልጽልህ 4 በሮች አሉ ያለው፣ ሁለቱ እየተሰሩ ናቸው፣ ሁለቱ ደግሞ ገና ናቸው። እነዚህም በሚገባ እንደዚህ እንደምታየው በስፋት እንዲሰራ በዚህ መልክ እንደተጀመረው እንዲሰራ ተብሎ ነው የተያዘውና እነሆ ታላቅ የገቢ ማሰባሰቢያ መርሃ ግብር ለሰሚት መንበረ ስብሐት ቅድስት ልደታ ኑ ቤተ ክርስቲያንን ስሩ፣ ወደ ተራራ ሞጡ፣ እንጨትንም አምጡ ባለው አምላካዊ ቃል መሰረት ቀደም ሲል በቦሌ ክፍለ ከተማ ወረዳ 8 ሰሚት መንበረ ስብሐት ቅድስት ልደታ ለማርያም ቤተ ክርስቲያን በ2008 ዓመተ ምህረት ተጀምሮ እንዲህ በወጣ በወረድ እስከ 2011 ዓመተ ምህረት ቆይቶ በ2011 ዓመተ ምህረት ታኅሳስ 26 ተመስርታ ታቦተ ሕጓ ታኅሳስ 27 2011 ዓመተ ምህረት ወደ ቤተ መቅደሷ ገብቶ ከዛ ጀምሮ አባታችን እንዳሉት በጥሩ ሁኔታ እዚህ ደረጃ ደርሳለች። አሁንም እንግዲህ እስካሁን የደረሰችበት እንዳለ ሆኖ አሁን ባለን ፕሮግራም መሰረት ይሄው ዙሪያውን አጥር ተጀምሯን ይታጠራል። ቦታዋ ጠባብ በመሆኗ ግራና ቀኝ የሚስፋፋ ቦታ አለ። ከርሰ ምድር ውሃ በባለስልጣን መስሪያ ቤት አስፈቅደን ፍቃዱን በእጃችን ይዘን ይህንን ሁሉ ለማልማትና ለመስራት እንደውም ቤተ ክርስቲያኗን ያላት ቦታ ለማስፋፋት ብሎም እንደገና የወንዝ ዳር በመሆኑ መሻገሪያ ድልድይ በስፋት የሚያስፈልግ በመሆኑና ህዝብ ምዕመናኑን የሚያገናኝ በመሆኑ ይህንን ለማከናወን ያው ሰፊ ፕሮግራም በሰሚት በቦሌ ክፍለ ከተማ ሰሚት አካባቢ በሚገኘው ፍርድ ቤት አካባቢ በዲቦራ ትምህርት ቤት አጠገብ ጽጌና ሽሮ በሚባል ሰኔ 22 ቀን 2017 ዓመተ ምህረት ከፍተኛ የገቢ ማሰባሰቢያ ፕሮግራም ስለያዘን በዚህ ዕለት ማንኛውም ኗሪም ይሁን ምእመን በውጭም ሆነ በውስጥ ያሉ ምእመናን እንዲገኙልን በእግዚአብሔር ስም እንጠይቃለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
በቅድሚያ አያሌው መድረኔ ይባላለሁ። የዚሁ አካባቢ ተወላጅና እዚሁ አካባቢ ያደኩ የውሃ ባለሙያ ነኝ። በዚህች በመቤታችን በመንበረ ቅድስት ልደታና በኡራኤል ቤተክርስቲያን ውስጥ የሚቆፈረው የውሃ ጉድጓድ በማማከር ስራ እየረዳውና እያስተባበርኩ ነው። በዚህ አካባቢ ያው እንደምታውቁት የውሃ ችግር በጣም አለ። በተለይ ጸበሉ በከፍተኛ ደረጃ የሚገለገለው ቀደም ሲል ከነበረው ምንጭ ስለነበረ ያንን አጎልብቶና አስተካክሎ ለተጠቃሚው ለማስተካከል የውሃ ጉድጓድ ስራ ጥናት ተጠንቶ ወደ ከ200 እስከ 220 ሜትር ጥልቀት እንዲቆፈር ጥናቱ ላይ ተገልጿል፣ ታይቷል። ይህንንም ለማድረግ ማቴሪያል፣ ገንዘብ በከፍተኛ ሁኔታ ያስፈልጋል። ይህም መደረግ የሚችለው በመመኑ እርዳታና ከፍተኛ አስተዋጽኦ ስለሆነ እባካችሁ የዚህን የጸበል የውሃ ጉድጓድ ለማስጨረስ አስጀምሮ ለማስጨረስ ይረዳ ዘንድ ሁላችሁ ምእመን የሆናችሁ የጸበልን ጥቅም የምታውቁ ፈውስን የምታውቁ ሁሉ እርዳታና ትብብራችሁን እንድታደርጉ በፈጣሪ ስም ጠይቃለሁ። አመሰግናለሁ። አካባቢያችን ምእመናን እንዲሁም ከሩቅም ከቅርብም የምትገኙ ምእመናን በአጠቃላይ ለዚች ለታላቅ ቤተክርስቲያን ሰኔ 22 ቀን በተዘጋጀው ከቤተ ክርስቲያኗ ጀርባ ዲቦራ ትምህርት ቤት ጀርባ ጽጌና ሽሮ አዳራሽ ውስጥ ተገናኝተን ሰኔ 22 ቀን ለቤተ ክርስቲያኗ ለበሮች፣ ለግቢ አጥር፣ ለቦታ ማካተትና እንደዚሁም ለጉድጓድ ለከርሰ ምድር ቁፋሮ የተዘጋጁ ዶክመንቶችና የውሃ እንትኖች ስላሉ እነሱን አይታችሁ በጎ እንድታደርጉልን በጎ አድራጎታችሁ እንድታደርጉልን ምስጋና ይግባትና በዚህ በሰሚት በሻሌ ልደታ ለማርያም እና ቅዱስ ኡራኤል ቤተክርስቲያን አካባቢ ለምትገኙ እንዲሁም ከሀገር ውጭ ሀገር ውስጥም በቅርብም በሩቅም ያላችሁ የእመቤታችን ድንግል ሆናችሁ ታምራን ያያችሁ ልጆቿ እንግዲህ ሰኔ 22 አንዳንድ ልማቶቿ ገና ናቸው። ቅዱስ አባታችን አባ አዝራኤል እንደገለጹላችሁ ቦታዋ በጣም ያላነሰ ቦታ አለ፣ በዙሪያው አለ፣ ከጀርባም ከፊትም አለ። እነዚህን ቦታዎች ማካተት ያስፈልጋል። እሱን ማካተት አለብን። እንደዚሁም ደግሞ 200 ሜትር በጣም ያጋገጠ ከርሰ ጸበል ጻድቅ ቀደም ሲል በተለይ ይፈጥር የነበረ እንደ ምንጭ የሆነ እየወጣ አስቀድሞ ታምር ጸበል አለ። በጥሩ ሁኔታ በዘመናዊ ሁኔታ አውጥተን አገልግሎት ማብቃት አለብን። ቤተክርስቲያኗ ከዛ በተጨማሪ ድልድይ እንደተባለው ከ15 ወይም ከ10 እስከ 15 ስፋት ያለው ወንዝ ከጀርባው አለ። ያንን ወንዝ በደማኔጅ አድርገን የሆነ ከአካባቢው የመንግስት ተወካዮች ጋር ሆነን አጥንተን የተዘጋጀ ድልድይ አለ። እሱን መገንባት ያስፈልጋል። ምክንያቱም በደረቅም በክረምትም በበጋም በጣም አስቸግሯል። ምእመናን ሌሊትም ሆነ ምሽት ላይ ያለውን አገልግሎት መሳተፍ ባለመቻላቸው ያንን መገንባት አለብን። ከዛ በተጨማሪ ክቡር አባታችን እንደነገሯችሁ በሮች፣ አጥሮች አሉ። ዋና ዋና በሮች አሉ። የግቢ አጥር ሌሊትም ማያስፈልጉ አንዳንድ አውሬዎች እንደዚህ የገቡ አገልግሎት ህዝቡ በቅዳሴም በንግስም በተለያዩ አገልግሎቶች የመረበሽ እና አንዳንድ ነገሮች ጥቃት የመፈጸም ነገሮች ስላሉ አጥቢያን በጥሩ ሁኔታ መስራት አለብን።
አጥሩም ተዘጋጅቶ ቁጭ ብለዋል ፕላኑ። ከዛ ባሻገር ቤተክርስቲያኗን አንዳንድ ቀለም መቀባት ፊኒሺንግ ስራዎች ይቀሯታል እና ግቢን ማስተካከል መቀመጫዎቹን አውደ ምሕረቶቿን ማስተካከል አለብን እና ባካችሁ ጠንካራ የነበራችሁ እዚች ቤተክርስቲያን አካባቢ ምእመናን እንደ በፊቱ ቤተክርስቲያኗን ከምንም አንስተን እዚህ ያደረስናት እኛ ነን። አሁንም ከቅርብም ከሩቅም ያላችሁ ምእመናን መጣችሁ በሚደረገው ማሰባሰቢያ እንትን ቃል በመግባት የበኩላችሁን በረከት እግዚአብሔር በሰጣችሁ መሰረት የበኩላችሁን በረከት አድርጋችሁ እቺን ቤተክርስቲያን ለተሻለ